ሞቴያን የኢትዮጵያ ልጆች አንድ ላይ ጤና ይስጥልን። የተከበራችሁ የሀዲያ ሚዲያ ተከታታዮች እንደምን አላችሁ? እኔ እግዚአብሔር ጠብቆኝ ሰላም አለው። እንደተለመደው አጭር ማህበራዊ ጉዳይ ይዤ መጥቻለሁ። ይሄ ማህበራዊ ጉዳይ የሁላችንንም ህይወት በቀጥታ ወይም በተዘዋዋሪ ታች የሚያደርግ የምናካ ነው። የሁላችንም ህይወት በተዘዋዋሪም ሆነ በቀጥታ የምናካ ጉዳይ ላይ ሪአክት አለማድረግ ሞኝነት ነው ብዬ ነው የማስበው። የሁላችንም ህይወት የምናካን ጉዳይ ብያችኋለሁ፣ በቀጥታ ወይም በተዘዋዋሪ። ይሄንን ቃል ደጋገምኩትና ላብራራላችሁ መሰለኝ። በቀጥታ መንካት ማለት አንድ ዛፍ እኔ ላይ ወድቆ እጄን ብሰብር በቀጥታ ነካኝ ማለት ነው። ይሄ እኔን በቀጥታ ስነካኝ ወንድሞቼን፣ ቤተሰብን፣ እናንተን ደግሞ በተዘዋዋሪ ነክቷቸዋል ማለት ነው። እኔ ሲመታ ማዘን አለ፣ ገንዘብ ማውጣት አለ፣ ማሳከም አለ፣ መጠየቅ አለ፣ ጊዜ፣ ጉልበት፣ ገንዘብ መፍጨት አለ የእናንተ ማለት ነው። ስለዚህ እናንተን በተዘዋዋሪ ነክቷቸዋል፣ እኔም በቀጥታ ነክቶኛል ማለት ነው። ልክ እንደዚሁ የሆኑ ጉዳዮች አካባቢያችን ላይ አሉ፣ በቀጥታ ይነኩናል፣ አሊያም ደግሞ በተዘዋዋሪ ይነኩናል ማለት ነው። እንደ ሀዲያነታችን፣ እንደ ኢትዮጵያዊነታችን፣ እንደ አፍሪካዊነት፣ እንደ ሰውነትም በቀጥታ ወይ በተዘዋዋሪ ይነካናል። ይሄንን ጉዳይ አንስተን መስተካከል ነገር ከሆነ ማስተካከል አለብን። ሁላችንም ደግሞ በቀጥታ ወይ በተዘዋዋሪ የሚጠቅም ነገር ከሆነ ደግሞ አፕሪሼት እያደረግን ከዛ ነገር መጠቀም አለብን የሚል እምነት ስላለኝ ነው ሚዲያ ላይ የመጣው በቪዲዮም በጽሁፍም ሐሳብ የማቀርበው ማለት ነው። ዛሬ የማቀርበው ሐሳብ በሀዲያ ዞን ከሆሳዕና ግንብቹ ጃቹ ይሰራል ተብሎ በፌደራል መንግስት ቃል ተገብቶ በጀት ተመድቦ እቅድ ተይዞ ስለነበረው መንገድ ነው። የሚገርም ነው። እንግዲህ እንደሰማችሁኝ በሀዲያ ዞን ከሆሳዕና ከተማ ወደ ተለያዩ የሀዲያ ወረዳዎችና ከተማ አስተዳደሮች ከ20 በላይ ናቸው። ወደ እነዛ የሚወስዱ መንገዶች ሁሉም በእውነት ሁሉም የተበላሹ ናቸው ሳይሆን የሉም እንደውም መንገድ ያልተሰራባቸው ናቸው። የተሰራባቸው ደግሞ በደርግ ጊዜ ምናምን የተሰሩ ነገሮች ናቸው አሉት። በዚህ አጋጣሚ ሀዲያ ላይ ባህል አዳራሹ ብትሉ መንገዱ ብትሉ ምኑም ደርግ ጊዜ እንደው የደርግ መንግስት ቆም ካደረገው ነገር ውጪ ምንም የለም። ምንም በኢህአዴግ ዘመን ያው ተቃዋሚ ነው ህዝቡ ተብሎ እንዲሁ ነው ያለፈው። ኤክሰፕት ዋቸሞ ዩኒቨርሲቲ ለሀዲያ ተሰራ አይደለም። አጠቃላይ የፌደራል ተቋምም ነው፣ ባለቤቱም የኢትዮጵያ ህዝብ በአጠቃላይ እንጂ የሀዲያ ብቻ አይደለም። ሀዲያ እንደማንኛውም የኢትዮጵያ ህዝብ የዩኒቨርሲቲው ባለቤት ነው እንጂ በተናጠል የኔ የምለው አይደለም። የሁላችንም ነው። ኤክሰፕት ከዛ ተቋም ሁሉም ነገር ሁሉም ተብለን እንኳን ለማግዘፍ የምንችለው ነገር አይደለም። ምንም በመንግስት ፕሮጀክት የሚባል የለም። ባህል አዳራሽ ብትባል በደርግ ዘመን የተሰራች የሆነች ያረጀች ቤት ነች ያለችው። ከዛ ውጪ ምንም ይሄን ነው ብለን የምትጠቅሰው የለምና ያሳዝናል። የተገፋ ህዝብ ነው ይሄ ህዝብ። እንደዚህ ህዝብ የተገፉ ሌሎች ህዝቦችም በአጎራባች እንደ ከምባታ ሌሎች አካባቢዎችም አሉ። ግን አንድ ሰው መናገር ያለበት በአይኑ ስለሚያየው፣ ስለሚመለከተው፣ ስለኖረበት፣ በደንብ መተንተን መናገር ስለሚችለው ጉዳይ ስለሆነ ሌሎች አካባቢዎች ያለውን ለመናገር ዕውቀቱ ስለሚያንሰኝ ስለማላውቅ የማውቀውን ልናገር። ከሆሳዕና ተነስቶ ወደ ሀዲያ ወረዳዎችና ከተሞች የሚወስዱ መንገዶች የተበላሹ ከመሆናቸው የተነሳ መንግስት ከሆሳዕና ግንብቹ ጃቹ መንገድ ለመስራት እንደ ፕሮጀክት ንድፍ ይዞ በፓርላማ ሐሳብ አቅርቦ ኢትዮጵያ ውስጥ በአማራ ክልል፣ በኦሮሚያ፣ በሶማሌ እንደዚህ ይሰራሉ ከተባሉ መንገዶች እኩል በሀዲያ ከሆሳዕና እስከ ግንብቹ ጃቹ መንገድ ይሰራል ብሎ የጠቅላይ ሚኒስትሩ ጭምር እንዲሁም የደቡብ ክልል መንገዶች ባለስልጣን ሌሎችም አካላት ላለፈው ምርጫ ጭምር ቅስቀሳ ሲጠቀሙበት የነበረው አጀንዳ ነው ይሄ። ይሄንን ጥያቄ እኔ እዚህ ከመናገሬ በፊት ሌሎች ሰዎች ወይም ደግሞ ከዛ አሁን ከምጠቅስበት አካባቢ የተመረጡ የፓርላማ አባላት ጭምር በፓርላማ ላይ አንስተው የጠየቁት ነው። ቪዲዮዎችን ማቅረብ እንችላለን። ስለዚህ ያ መንገድ እስከዛሬም አልተሰራም ማለት ደግሞ እንግዲህ የባለፈውን በጋ አቧራ እንዴት ሰውን፣ እንስሳን፣ እጽዋትን፣ ተፈጥሮን ሁሉ እየጎዳ እንደሆነ አሳይቻቸዋለሁ ቪዲዮ ቀርጬ በሜይ ኮኔክሽን እኔ አማን ጀነራል እና የትናየት እርጎጎ ሶስታችንም ሆነን እስከ ግንብቹ ድረስ ሄደን ቀርጽን አሳይተናቸዋል። በዚህ በክረምቱ ደግሞ ጭቃው ህዝቤን በጣም እያሰቃየው ነው። በዚህ ሰርቫይቭ ማድረግ መኖር አልተቻለም። ከባድ ደረጃ ላይ ነው ህዝቡ ያለው። ይሄን ስናገር ግን ከሆሳዕና ሞርሱጦ ጎንቦራ መንገድ በዚህ ጋር ጆሮን አፈንድቶ በዚህ ሊወጣ እየሞከረ ነው። እያቃጨለብኝ ነው ማለት ከሆሳዕና ግንብቹ ጃቹን ስትናገር ከሆሳዕና ሞርሱጦ
ሆመቾ መንገድስ ከሆሳና ፎንቆ በሌሳ ከሆሳና ፎንቆ በሌሳ ላፍቶ ሌንቃ በዛ አርጎ ቦኖሻ ሻሾጎስ ሁሉም መንገዶች ከሾኔ ምዕራብ ባዳዎቹ ከሾኔ ምስራቅ ባዳ ሀዲያ መንገድ በኢትዮጵያ ደረጃ የመጨረሻ ደረጃ ላይ መንገድ በሌላቸውና በተቸገሩ አካባቢዎች ሊስት ላይ የመጨረሻ ደረጃ ላይ ሊቀመጥ የሚችል ህዝብና ዞን ነው። ስለዚህ መንግስት ለዚህ ህዝብ ምንድነው ያለው ሐሳብ? ህዝቡ ከሆነ ያዋጣል፣ በገንዘብ ያዋጣል፣ በእቃ ያዋጣል፣ ኢንካሽ ኤንድ ኢንካይንድ የሚያዋጣ ነው። ህዝቡ ከሆነ በሰላም የሚያዋጣ ነው፣ በሰው የሚያዋጣ ነው። በሰላም ማለት አካባቢውን ሰላም አድርጎ ቀጠናውን ሰላም አድርጎ በመቆየት ለሀገሪቱ ሰላማዊ ቀጣይነት አስተዋጽኦ የሚያደርግ ነው። በሰው ያዋጣል ስላችሁ ሰው በማስተማር በጦርነት በመዋጋት በተለያዩ መንገዶች ኮንትሪቢዩት በማድረግ ለሀገሪቱ አለኝታ የሆነ ህዝብ ነው። በዚህ ጦርነት እንኳን በሁለቱም በሶስቱም ዙር ሁለቱም ዙር በተደረገ ምንድነው ባለው እነሱ እንደሚጠሩት መጥራት ስላልፈለኩኝ ቃል እየፈለኩኝ ነው። እነሱ ለዘመቻው ድጋፍ ማድረግ ወይም ደግሞ በቃ እንደዛ ነገር ነው የሚገልጹትና እኔ በደንብም ስለማልሰማ ያንን ነገር ጦርነቱንም ስለማልደግፍ ለጦርነቱ የሚደገፈውንም ድጋፍ ስለማልደግፍ በዛ ጉዳይ ላይ በጣም ብዙ ጊዜም ያወራናው ነገር ስላለ እሱ መረዳት ትችላላችሁ። ስለዚህ ግን አገሪቱ ጦርነት ላይ በነበረች ጊዜ ሰውን፣ ገንዘብን፣ እህልን፣ በሬን፣ ገብስን ምን ቀረ እንግዲህ ሁሉን የሚልክ ህዝብ ነው እና ይሄ አልሚ የሆነ ህዝብ፣ ይሄ ሰላማዊ የሆነ ህዝብ፣ ይሄ ራስ ወዳድ ያልሆነና ከሌሎች ጋር አብሮ በመኖር ባህሉ በአገሪቱ የተመሰከረለት ህዝብ ግብር እየከፈለ ዜጋ በሆነበት ሀገር ለምንድን ነው እንደዚህ የሚሰቃየው? በጀት አለ። በጀት ለኛ ለዚህ መንገድ የሚሆን በጀት ተመድቧል። ተመድቦ ግን ወደ ታች ወጥቶ ፕራክቲካሊ መንገድ እንዲሰራ በዛ ላይ እንዳይውል ተደርጓል። ለምንድን ነው አማራ ላይ በአዘሴም ታይም ኦሮሚያ ላይ ሶማሊያ ላይ ታቀዱ መንገዶች ተሰርተዋል። አዎ እነዛን አካባቢዎች ለማረጋጋት ወይ ደግሞ የበለጠ ፍቅር ስላሳዙ ሊሆን ይችላል ቅድሚያ ተሰጣቸው። እኛ ጋስ የግድ መንግስት ሊያረጋጋን መንገድ ይስራ ብለን በጥብጥን ማሳየት አለብን እንዴ? መንግስት ይሄን መጠበቅ የለበትም። የተበጠበጠበት አካባቢ እንኳን ለማረጋጋት አላስፈላጊ ወጪ እየወጣ ነው። ሀዲያ ላይ አንድ ችግር ቢፈጠር አንድ ብጥበጣ ብንከፍት ማለት አናደርግም እንጂ ብናደርግ ኖሮ መንግስት ያን ለማረጋጋት አሁን ይስራ ብለን ከምንለምነው መንገድ በላይ 10 መንገድ የሚሰራ 100 መንገዶችን የሚያሰራ በጀት ያፈሳል። ወታደር ስልክ ምን ስል ማለት ነው። ገባችሁ አይደለ? ተበጥብጦ ንብረት ወድሞ በዛም ኪሳራ መንግስት ደግሞ ያንን ለማረጋጋት ተጨማሪ ኪሳራ ከሚያደርስ በዛ ከምናጣ ለምን በጥቂቱ አይችን ሆሳና ግንብቹቻቸው መንገድ እና ሌሎችንም መንገዶች በትንሽ ገንዘብ እኮ መስራት ይቻላል። ሌላው በሆሳና ከተማ ውስጥ ባለ 50 ነው ባለ 30 ተብሎ ከናረሞ ከወላይታ በር ድረስ ተቆፋፍሮ በሰው ቤት በር ላይ ገደል ተቆፍሮ ድንጋይ ተደርድሮ ዶዘሮች ይዘው ቆሞ ቀርተው ያለ መንገድ አለ። በፌደራል መንግስት የሚሰራ ነው ይሄም። ስለዚህ በዚህ ላይ ብዙ ሙስና ተበልቶ ብዙ ገንዘብ ጉቦ አላስፈላጊ የሆነ የመንግስትን ንብረት የመንግስትን ሀብት ወደ ራስ ኪስ የማዞር ስራ ተሰርቶ የቀረ ነው ተብሏል። ይሄንን መንግስት አጣርቶ አንድ ነገር እንዳደርግ ያ ማለት መንግስት ወደ ሀዲያ ትኩረት ያድርግ፣ የፌደራል መንግስት ወደ ሀዲያ ትኩረት ያድርግ። እንዴ ምንድነው የሀዲያ ህዝብ የኢትዮጵያ አንድ አካል ነው፣ አስኳልም ነው። ስለዚህ ሀዲያን ያገለለ የፖለቲካ እንቅስቃሴ ነው ኢትዮጵያ ውስጥ ያለው። ይሄ እንቅስቃሴ ደግሞ በሀዲያ ህዝብ ልጆች ዘንድ ቅሬታ ፈጥሮ ህዝቡ በከፍተኛ ፒቫልስ ነው ያለው። ይሄ ነገር አድጎ በኋላ ላይ መንግስትን አላስፈላጊ ነገሮች ያስገባል። ሀዲያ ከተናጋ አካባቢው ሙሉ ነው የሚናጋው። ደቡብ ኦሮሚያው የተነካካ ነው፣ ሲዳማው፣ ወላይታው፣ ከምባታው፣ ሌላው ያስፈራ አይደለም። እውነት ነው የተናገርኩ ያለሁት። እኛ ከልማት ተገብተን እንደሌሎቹ የበላይ ካልሆነን ብዬ አይደለም የምናገረው። ወይም ብናምጽ እንኳን ከህዝቡ ቢያምጽ እንኳን ከልማት ተገብቶ እኩልነት ተከልክሎት ወይም ተነፍጎት የበታች ተደርጎ ተረግጦ እንጂ ከዛ ለመነሳት ቢሆን እንጂ እንደሌሎቹ እንደምንሰማው የኔ ቋንቋ የኔ ባህል ይስፋፋ፣ በኢኮኖሚ የበላይ ሊሆን፣ በፖለቲካ ስልጣን እኔ ልቆጣጠር፣ ከኔ ሌላ አይኑር አይነት አይደለም። እኔ እንዲህ ነበርኩ ምናምን አይደለም። የሀዲያ ትግል እኛ እያዋጣን ነው፣ ግብር እየከፋን ነው። ለኛ መንገድ ይሰራ፣ ውሃ ይግባ፣ መብራት ይግባ፣ ኔትወርክ ይዘረጋልን እና እንደ ሀገር ህዝብ ትሪት እንደረግ የሚል ትግል ነው። ስለዚህ ይሄንን መንግስት ኮንሲደር አድርጎ ይስራ። ዛሬ ግን በዋናነት ያነሳሁት እንግዲህ የግንብቹ ጃቾ
የሆሳና ግንብቾቻቸው መንገድ ቃል ተገብቶ በፌደራል መንግስት እቅድ ተይዞ በጀት የተያዘለት መንገድ ነው። የት ደረሰ? ኢትስ ማይ ኳስችን። የእናንተም ከሆነ ጠይቁ። ይህንን ቪዲዮ ሼር አድርጉ። በዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ኢትዮጵያ ውስጥ መተያን የኢትዮጵያ ልጆች አንድ ላይ mate mamosi mate hakate ኢትዮጵያ ወሲ አንድ ላይ ሆነው ያንድነት ልጆች አንድ ላይ ሆነው የኢትዮጵያ ልጆች መቴ hakate መቴ ማሞሲ መቴ hakate ኢትዮጵያ ወሲ አንድ ላይ ሆነው ያንድነት ልጆች አንድ ላይ ሆነው የኢትዮጵያ ልጆች መነዳ ያዶ አያዶ መነዳ መነዳ ያዶ አያዶ መነዳ ጊዶሊ ጎፊ ጉምዚ ጎጌ ዋፈድይ ሀረር ሀመሪ መነዳ ያዶ አያዶ መነዳ ይሮብ ከፍቺ ከምባተኛ ኮሞ ኮንሶ ኮሬ ኮያቆ መቴ ማሞሲ መቴ hakate ኢትዮጵያ ወሲ አንድ ላይ ሆነው ያንድነት ልጆች አንድ ላይ ሆነው የኢትዮጵያ ልጆች መቴ hakate መቴ ማሞሲ መቴ hakate ኢትዮጵያ ወሲ አንድ ላይ ሆነው ያንድነት ልጆች አንድ ላይ ሆነው የኢትዮጵያ ልጆች መነዳ ያዶ አያዶ መነዳ መነዳ ያዶ አያዶ መነዳ ሙሬናኦ ኒዌር ኛንጋቶ ባስኬቶ ቤንቺ ካቤን ቀጫሞ መነዳ ያዶ አያዶ መነዳ ካዋም ሸክቾ ሸኮ ሽራሽ ሲዳሚ ስልጤ ሱማሌ ሱርማ Hey warji yemi Zay se zalmami halab hadiye maneda yado manede ma yado Matiaka matemamoso Matiaka itope oso Matiaka itope oso Matiaka itope oso Matiaka matemamoso Matiaka matetope Matiaka
mati hakkate